የኢየሱስ ክርስቶስ ዳግም ምጽአት ከመሆኑ በፊት በመከራው ዘመን የሚፈጸሙ ትዕይንቶችን በሚመለከት በማቴዎስ 24 ኢየሱስ ያስተማራቸውና በራእይ ምዕራፍ 6 ጌታ በሐዋርያው ዮሐንስ የገለጠው ስለመጨረሻው ዘመን የሚናገረው ትንቢት ተመሳሳይነት ይህንን ይመስላል። አንደኛ በማቴዎስ ወንጌል ጌታ ኢየሱስ ሲያስተምር ያ ዘመን እኔ ዳግም ተመልሼ ከመምጣቴ በፊት ሐሰተኛ ነቢያቶች ምን ይላሉ? ይነሳሉ ብሏል። ማታለል፣ ሐሰተኛ መሲህ፣ የክርስቶስ ተቃዋሚዎች እንደሚነሱ በማቴዎስ 24 ቁጥር 4 ቁጥር 5 ቁጥር 11 እንዲሁም በማቴዎስ 24 ከቁጥር 23 ጀምሮ እስከ 26 ኢየሱስ አስተማረ። የሚገርመው ነገር ራእይ ምዕራፍ 6 ከቁጥር 1 እስከ 2 ድረስ አንደኛው ማህተም ሲፈታ በነጭ ፈረስ ላይ የተቀመጠ ነው። በነጭ ፈረስ። ይሄ ደግሞ ምንድነው? ማታለልን፣ የክርስቶስ ተቃዋሚና ሐሰተኛ ነቢያቶች እንደሚነሱ ነው የሚያሳየው። ስለዚህ የጌታ ኢየሱስ ክርስቶስ የማቴዎስ ትንቢቱም የራእይ ምዕራፍ 6 የመጀመሪያው ፈረስ ስንት አይነት ነው? አንድ አይነት ነው። ያው ኢየሱስን ያስተማረው ደግሞም የገለጠው በራእይ በኩል። ሁለተኛ ጦርነት። ሁለተኛ ኢየሱስ ሲያስተምር የጦር ወሬዎች ህዝብ በህዝብ ላይ ምን ይላል? ይነሳል ብሎ በማቴዎስ 24 ቁጥር 6 እስከ 7 አስተማረ። ራእይ ምዕራፍ 6 ከቁጥር 3 ጀምሮ እስከ 4 ደግሞ ሁለተኛው ማህተም ሲፈታ በቀይ ፈረስ ላይ ምን ያለ? የተቀመጠ። በቀይ ፈረስ ላይ የተቀመጠ ሲመጣ ምን ሆነ? ሰላም እጦት፣ መገዳደል፣ ታላቅ ጦርነት እንደሚሆን። ቀጥሎ ሶስተኛ መመሳሰል በማቴዎስ 24 ቁጥር 7 መሰረት ጌታ ኢየሱስ እንዳስተማረ የችግር ጊዜ ረሃብ እንደሚሆን አስተምሯል። ሶስተኛው ማህተም ጥቁር ፈረስ ወይም ጉራቻ ፈረስ ላይ የተቀመጠው የችግር ጊዜ ረሃብን የሚወክል እንደሆነ ራእይ ምዕራፍ 6 ከቁጥር 5 ጀምሮ እስከ 6 ጌታ ኢየሱስ በማቴዎስ 24 ቁጥር 7 ላይ ሲያስተምር ቸነፈር እንደሚሆን፣ ተላላፊ በሽታ፣ የህዝብ ማለቅ እንደሚሆን አስተምሯል። አራተኛው ማህተም ሲፈታ በሐመር ፈረስ ላይ የተቀመጠው ራእይ ምዕራፍ 6 ከቁጥር 7 ጀምሮ እስከ 8 የህዝብ ማለቅ፣ ሞት፣ ተላላፊ በሽታ እንደሚሆን ያንን እንደሚወክል ያስተምራል። አምስተኛ ተመሳሳይነት ኢየሱስ በማቴዎስ ምዕራፍ 24 ቁጥር 9 መሰረት ስደትን የሚወክል መከራ፣ ለሞት ተላልፎ መሰጠትን ሲያስተምር አምስተኛው ማህተም የሰማዕታት መሰዋት፣ ስደት፣ መከራ፣ ስቃይ፣ ለሞት ተላልፎ መሰጠት እንደሆነ ራእይ ምዕራፍ 6 ከቁጥር 9 ጀምሮ እስከ 10 እናገኛለን። ስድስተኛ መመሳሰል የተፈጥሮ አደጋ፣ የምድር መናወጦች እንደሚኖሩ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ አስተምሯል። በራእይ ምዕራፍ 6 ላይ ደግሞ ከቁጥር 12 ጀምሮ እስከ 17 ስድስተኛው ማህተም ሲፈታ የተፈጥሮ አደጋ፣ የፀሐይ መጨለም፣ የጨረቃ እንደ ደም መሆን እንደሚመጣ፣ የተፈጥሮ አደጋ እንደሚከሰት ይነግረናል። ቀጥሎ ሰባተኛ መመሳሰል እስራኤል ከታላቁ መከራ እንደሚጠበቅ፣ መታደስና መዋጀት እንደሚኖር ጌታ ኢየሱስ ክርስቶስ በማቴዎስ 24 ከቁጥር 14 ጀምሮ እስከ 36 አስተምሮናል። ሰባተኛው ማህተም ደግሞ ከእስራኤል የታተሙ 144,000 ወጣቶች በታላቁ የመከራ ዘመን እንደሚዱንና እንደሚጠበቁ በራእይ ምዕራፍ 7 ከቁጥር 1 ጀምሮ እስከ 17 ድረስ እናነባለን። ስለዚህ ጌታ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ ስለ መምጣቱና ስለ መጨረሻው ዘመን ያስተማረውና ደግሞም ራእይ ምዕራፍ 6 እስከ 7 ድረስ ያለው በማህተሞቹ መፈታት ውስጥ ያለው ተመሳሳይነት ጌታ ኢየሱስ ክርስቶስ ከመምጣቱ ዳግም ከኛ ጋር ተመልሶ ከመምጣቱ በፊት በመከራው ዘመን የሚፈጸመው ነገር ምን እንደሚመስል እንመለከታለን። ተመልከቱ። ይሄ ሁሉ ግን ልብ እንድንል የሚያስፈልገን ነገር እኛን የሚመለከት አይደለም። ምንኛ መታደል ነው ቅዱሳን! እኛን የሚመለከት አይደለም። አንተ ብፁዕ ሰው ነህ፣ አንቺ ብጽዕት ነሽ። ለምን ሲባል የእኛን ሂሳብ የከፈለ ሌላ ክፍል አለ። ከሱም ሊያድነን ነው የከፈለው።
ከሱም ሊያድነን ነው በመከራ ውስጥ ያለፈው። ከዚያ መከራም ሊታደገን ነው ኢየሱስ በመከራ ውስጥ ያለፈው። ስሙ የተባረከ ይሁን።